ሰላም ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። የምሬን ነው። አንድ ነገር ለመናገር ፈልጌ ነው የመጣሁት። አለ አይደለ? በእርግጥ ስራ ነው እነሱ የሚሰሩት። ነገር ግን እናንተ ከእናት ማህፀን ወጣችሁ የምትናገሩትን እንኳን ማታውቁ ሴት ሆናችሁ ሁሉ ሴት አይደላችሁም። ለኔ የምር አሁን ላይ እግዚአብሔርን ሴት ልጅ እንዴት እንደዚህ ትናገራለች? በስመ አብ ወወልድ ወመንፈስ ቅዱስ ስብዓት ለአብ። እንዴት ሴት ልጅ በዚህ ልክ እንዴ! ብሩክን የምታውቁት ሚዲያ ላይ ነው። ሃይሚዬን የምታውቋትም ሚዲያ ላይ ነው። እንዴ እናንተ የራሳችሁ ህይወት የላችሁም እንዴ? እንዴ ላይፍ እኮ የራሳችሁ መኖር የለባችሁ ማለት ነው። በቃ እነሱን ጠብቃችሁ የሰው ልጅ መራገም በዚህ ልክ። እናንተ ስለረገማችኋት ምን ትሆናለች? የምትገርሙ ሰዎች ናቸው። ብሩኬ እንኳን ቢጣሉ ብጨቃጨቅ እንኳን ላይን እንኳን ለማየት ይሳሳላታል። አይደለም እናንተ እንደዚህ ልትረግሟት ማለት ነው። ደግሞ የሱ ፕሮፋይል ተጠቅማችሁ የእውነታውን እሱ ሲሰማ ደስ የሚል ይመስላችኋል? እነሱ መች ተጣሉ? እኛ ላይ ነው እንጂ ድራማ እየሰሩ ያሉት። እንዴ ጭንቅላት እኮ ተሰጠን እንድናስብበት ነው አይደለ? አይኔ ተሰጠን እንድናይበት ነው። የምናየው ነገር ደግሞ ውሸት እየሆነ እያያችሁ እንዴት ነው እናንተ ዲቴል እውነት አድርጋችሁ የምትወስዱት? እንዴ እንዴት ነው የምታስቡ? እግዚአብሔርን በጣም ነው የምትገርሙ። እንዴ ከእናት ማህፀን ወጣችሁ እንደዚህ አይነት ቃል ስትናገሩ አይከብዳችሁም ትንሽ? እነሱ የፈለጉትን ይስሩ፣ እናንተ አላማ የላችሁም እንዴ? እግዚአብሔርን የፈለጋችሁትን በሉኝ፣ አላማ የላችሁ እንዴ? ምን ማለት ነው በዚህ ልክ ልጅቷን መራገም መሳደብ? እና እሷ ይደርስባታል እንዴ? ነገ ጠዋት ወይም ደግሞ ማታ ታያታላችሁ ፈክታ ደምቃ ምን ትሆናለች? ፈጣሪ አይጣላት እንጂ እናንተማ ብትጥሏት ነው ትናንትም ወድቃ ነበረ፣ እንደ ንግግራችሁ ማለት ነው። ነገር ግን ሴት ናችሁ፣ ተቆጠቡ። የምሬን ነው። እሱ ደስ የሚለው ይመስላችኋል እንደዚህ ስትራገሙ እንደዚህ ስትሳደቧት? እሷ የሚገርመኝ እየተሰደበች እየተረገጠች ግን አካውንቱን ነው እየተንቀሳቀሰለት ሰብስክራይብ እየጨመረ ነው። እነሱ ስራቸውን ነው የሚሰሩ። እየተሰደበች ነው የሱን አካውንት ከፍ እያደረገች ያለችው። በእርግጥ እሱም ይሰደባል፣ እሱም ደግሞ እየተሰደበ ነው የሷን አካውንት ከፍ እያደረገ ያለ። እናንተ ምን ቤት ናችሁ እንዴ? እግዚአብሔርን ልብ ይስጣችሁ ፈጣሪ። ማርያም በጣም ነው የተሰማኝ። እንዴት ነው ሴት ልጅ እንደዚህ የምትሳደብ? ይታቃታላችሁ። ምን ታድርግ ምን ትሁን? እናንተ በዚህ ልክ ሚዲያ ላይ ሰውን ትሳደባላችሁ? እግዚኦ መሐረነ ክርስቶስ። የምር በጣም ነው የምታናዱ። የእውነት እኔ ሲሰማ ሰውነቴ ነው የተሸማቀቀ። እንዴ እኔ ማርያምን ነው የምላችሁ። እኔ ስድብ አላቅም። እንዴት ሴት ልጅ እንደዚህ ትሳደባለች? ሴት ሆና ልቦና ይስጣችሁ ፈጣሪ፣ ወደ ልባችሁ ይመልሳችሁ። እንዴ ጭንቅላት እኮ የተሰጣችሁ እንድታስቡበት ነው። ጭንቅላት ለነገሩ ያላዘጋጀ ነገር ነው። ምላሳችሁ እንደ ሾክ የሚዋጋ። መጀመሪያ ጭንቅላታችሁን ተጠቀሙ። የምሬን ነው። ጭንቅላት ያላዘጋጀ ነገር አፋችሁ ቢያወራ ሰውም ከመጉዳት ወደ ኋላ አትሉ እንዴ? ምን ሆናችሁ ነው በዚህ ልክ? የምሬን ነው። ይቅርታ እኔ በጣም ስለተናደርኩ ነው የእውነት። እና እግዚአብሔርን ልቦና ይስጣችሁ ፈጣሪ። እነሱ ሳይለያዩ ሳይጣሉ እኛ ላይ ነው ድራማ እየሰሩ ያሉት። በዚህ ልክ ግን አይደረግም። የምር እና ፈጣሪ ወደ ልቦናችሁ ይመልሳችሁ። የምር ነገ ወልዶም ልጅ ማየት አለ። በልጅ ምን ይደርሳል ማለትም አለ። ብቻ እግዚአብሔር ልቦና ይስጣችሁ የምር።